ሰላም ሰላም ዩቲዩብ ለጌታ ብሎግስ ተመልሷል። አይ ነው ብዙዎቻችሁ አታውቁኝም፣ ሲጀመር አታውቁኝም ማለት ልትሉኝ ትችላላችሁ። አይ ነው እነዚህ ቪዲዮዎች ካስታወሳችሁ ያ ለጌታ ብሎግስ እባላለሁ። ዩቲዩብ ብሎግ አረግ ነበረ እና ፎር ሶም ሪዝንስ ዩቲዩብ አቁሜ ነበር እና ናው አም ባክ። ዩቲዩብ ተመልሻለሁ ለማለት ነው። ዛሬ ቀኑ እሁድ ነው እና 19 ዓመቱ ገብርኤል ነው። የት ነው ያለ ነው? ሐዋሳ ነው ያለ ነው። ዛሬ ዩቲዩብ ብሎግ የሚሆነው የሐዋሳ ገብርኤል ብሎግ ይሆናል ማለት ነው። ከዚህ በፊት አይታችሁ ከሆነ ገብርኤል ብሎግ ሰርቻለሁ። አይ ቲንክ ከሁለት ዓመት ከ3 ዓመት በፊት እና ይህን ይመስል ነበረ ባጭሩ። ዛሬ ከማን ጋር? ዛሬ ደግሞ ከስንት ጊዜ በኋላ ድጋሚ ገብርኤል በሐዋሳ ቪዲዮ ብሎግ ልንሰራላችሁ ነው ማለት ነው። ምንም የተከበረ ነገር የለውም። ከረጅም ጊዜ በኋላ እኔ ተመለስኩት። በቻልኩ መጠን ትንሽ ለማሳየት ሞክራለሁ። ከዚህ በኋላ ኮመንት በምታደርጉልኝ መሰረት አዳዲስ የሆኑ ብሎጋችን ይዤላችሁ እመጣለሁ። ለጌታ ብሎግስ ነኝ። ላይክ ሰብስክራይብ ማድረግ እንዳትረሱ። ስፔሻሊ ላይክ ማድረግ እንዳትረሱ። ቪዲዮውን ይመቻችሁ። እና ሰው እያረፍሽ ሰሪ ሙድ ይዙብኛል። ላለመዋሸት ሐዋሳ በጣም ነው ያማረባት፣ በጣም ማለት ነው። ተለውጣለች ነው የምላችሁ እና ድባቡ ደስ ይላል በጣም። ላሳያችሁ በደምብ By the way, we're getting close. በጣም እየቀረበ ነው ጋይስ፣ ደርሰናል። I'm sorry ኢነርጂ በጣም ቀዝቅዟል ከበፊቱ። ድባቡ ደስ ይላል። አሁን በላይ አድሯል። ቅዳሴውም እንደዚሁ በብፁዓን ሊቃነ ጳጳሳት ቡራኬ እየተመራ በታላቅ ድምቀት በታላቅ ስነ ስርዓት ሲከናወን ቆይቷል። ይህን ደስታ ካነሳው ይህ ደስታ የሚያወጣልን የሁላችንም ነው፣ የመንግስትም ነው እና በጣም ክራውድድ ነው በጣም ማለት ነው ከመላችሁ በላይ አጋዳኛው የገናናና የሰላም መልአክ ቅዱስ ገብርኤል ነው። ጋይስ ተመልሰናል። ያው አውትሮል ሰራላችሁ ቤት መጣው ላይክ እንዳያችሁት ነው። እጂ በጣም ይሞቅ ነበር። አክቹሊ እኔ ጥቁር የለበስኩት ፀሐይ ነበር ምናምን እያችሁት ነበረ። ያው ላሳያችሁ ሞክሬያለሁ። ያው እዚህ መታችሁ መካፈል ያልቻላችሁ በዓሉን ያው በትንሹም ቢሆን እንዳሳያችሁ ተስፋ አደርጋለሁ። በቀጣይ ጽድት ያሉ ቪዲዮችን ይዤላችሁ መለሳለሁ ብዬ አስባለሁ። እናንተም ላይክ ሰብስክራይብ በማድረግ ፍቅራችሁን አሳዩ። ኮመንት አድርጉልኝ ምን አይነት ቪዲዮችን ማየት እንደምትፈልጉ። ሐዋሳ ላይ ምን አይነት ቪዲዮ ማየት ትፈልጋላችሁ? ሙሉ ቪዲዮን ያያችሁ ክበሩልኝ። እግዚአብሔር ይስጥልኝ። አመሰግናለሁ። ላይክ ያደረጋችሁ ኮመንት ያደረጋችሁ ሁላችሁም አመሰግናለሁ። ኤኒዌይስ ጉድባይ። በኔክስት ቪዲዮ እንገናኛለን።